እንግዲህ አንድነታችንን ከምናስቀጥልበት አንዱና ዋናው ቁልፍ ነገር የይቅርታ ቤት መለማመን ነው። ይቅርታ መስጠትና ይቅርታን መቀበል ማለምድ ከሆነ ትዳራችንን ፋሚሊያችንን ማስቀጠል አንችልም። ስለዚህ ጌታ ኢየሱስ ክርስቶስ ወንድም አንድ ጊዜ ቢበድል ብሎ ኢየሱስን ጴጥሮስ ጠየቀው። ስንት ጊዜ ይቅር ልበል? 7 ጊዜ ይቅር ልበልህ ስል ጌታ ኢየሱስ አይደለም አለ። 70 ጊዜ 7 ይቅር በል ማለት 490 ጊዜ ይቅር በል ነበር ያለው። እንግዲህ አምላካችን ተፈጥሯችንን ያውቀዋል። ተፈጥሯችን እንደሚጋጭ ያውቃል። ግጭቶች እንዳሉ ያውቃል። ስለዚህ እነዛ ነገር የምትፈታው በይቅርታ ነው። አንድ ጊዜ ይቅር በማለት ሳይሆን 2 ጊዜ ሳይሆን በመሰልቸት ሳይሆን በተደጋጋሚ 490 ጊዜ ይቅር ማለት አለብን ማለት ነው። አያችሁ 490 ዓመት ምድር ላይ አንኖርም፣ ግን 70 እና 80 ዓመት ለምንኖርባት ለአጭር ጊዜ በትዳር ውስጥ ደግሞ ውስን ጊዜ ወይ 50 ዓመት ወይ 60 ዓመት ለምንኖረው እርስ በርሳችን ይቅር መባባል መቻል አለብን። ቤተክርስቲያንን ከክርስቶስ ጋር ያስቀጠላት የክርስቶስ የይቅርታ ሰጪነትና የቤተክርስቲያን ደግሞ ይቅርታ ተቀባይ መሆኗ ነው እንጂ ቤተክርስቲያን ፍጹም ሆና አይደለም የቀጠለችው ከክርስቶስ ኢየሱስ ጋር። ዛሬም ደግሞ ትዳራችንን የምናስቀጥለው ፍጹም ፐርፌክት ሆነን ሳይሆን ይቅርታን እየሰጠን ይቅርታን እየተቀበልን ደካማ ጎናችንን እያወቅን ምሕረት እየጠየቅን ነው እንጂ እንዲሁ ዝም ብሎ እንደ ዛፍ ያደገ ትዳር ምድር ላይ የለም። ተባረኩ።